እጣ ውስጥ አይገባም። እሱን ደግሞ እጣ ውስጥ ያልገባውን ቀይረንላችኋል። ሁላችሁም እጣችሁን ቁጥራችሁን ይዛችኋል ማለት ነው። ስለዚህ ሀቡዬ በመሃል 2 እና 3 እጣ ውስጥ አይገባም። ከዛ ውጭ ያሉ ቁጥር ከ0 0 1 4 5 6 7 8 9 ቁጥር ድረስ የመጀመሪያው መነሻዎች አሉ ማለት ነው። የመጀመሪያው እሺ አቡ እየሰማችኝ ነው። ስለዚህ አረኒ ሚውት አድርጌ እያወራሁ እኮ ነው። ሚውት መሆኔን አላወቅኩም። ሶሪ። ከእጣው 4 ዲጂት ነው። 4 ዲጂት ነው። 4 ዲጂት ነው። የመጀመሪያ እጣ 0 1 1 4 0 1 4 እሺ 5 5 6 የማይወጡት ናቸው እነዚህ። የሚወጣ የማይወጡት ከማን 2 ናቸው የማይወጡት። እሺ ከቁጥሩ ታዲያ መጀመሪያ ያለበት 0 0 0 1 ነው አይደል? አዎ 0 0 1 0 0 0 1 4 ዲጂት ማለት ነው። 3 0 እና 1 የመጀመሪያ 3 0 እና 1 ብራቮ። አዎ እኮ 0 0 0 1 ከ0 0 0 1 እስከ ስንት ነው የመጨረሻው? 9 9 9 ያ 9 4 9 9 ኦኬ 99 እስከ 99 ኦኬ። እዚህ መሀል ላይ ቢወጡ የሚከነሰሉ ቁጥሮችን ንገረኝ። ኦኬ በ2 ዲጂት እና በ3 ዲጂት ያለው ማለት ነው። ከ2000 ሙሉ 2000 ሙሉ እና 3000 ሙሉ ከ2000 ጀምሮ ከ2000 4 ዲጂት ማለት ከ2000 እስከ 3099 እስከ 3009 ማለት 3009 ይኸውልህ 2 እስከ 3009 ነው የማይካተቱት። እነዚህ ለምንድን ነው የማይካተቱት? አልተሸጡም እነዚህ ቁጥሮች። እነዚህ ኤረር አረን ሲስተም ላይ ኤረር ስላለ ሙሉ ለሙሉ ከነሰልናቸውና ወደ ሌላ ቁጥር ሙቭ አድርገናቸው ሌላ ቁጥር ሰጠናቸው። ስታክ አድርገህ ነበር፣ አሁን ተመልሰሃል። እሺ እነዚህ ተሽጠዋል፣ ግን እንትን ብለናቸዋል እንዳልቀይረንላቸዋል ሁሉንም ማለት ነው። ተቀይሮላቸዋል። ከ2000 እስከ 3009 ያሉ ወደ 1009 ኩፖን ማለት ነው። 1009 ኩፖን ለከስተመሮቹ ኩፖን 1900 ኩፖን። እንደዛ ከሆነ እኮ 3009 አይደለም 3900 ነው መሆን ያለበት። እኔ ደግሞ 3999 ነው። እንደዛ ከሆነ 3099 አሁን ገባኝ እኮ። ስለዚህ ከ2000 እስከ 3099 ድረስ አይካተቱም። ምክንያቱም ሲስተም ኢረር ብሎ ስለተቀየረላቸው ቁጥራቸው ስለዚህ 1099 ኩፖን ማለት ነው የተቀየረ። ኦኬ ሶ ሌትስ ጎ ናው ዊ ካን ስታርት። እነዚህ ኦልሬዲ ስለተመዘገቡ ኢንኬዝ እነዛ ቁጥሮች ቢወጡ ከስተመር ድንግርግር አይለውም። ኦልሬዲ አስቀድመህ ኤክስፕሌን ስላደረክ ዜሮ አሁን። ስለዚህ የሚወጣ ምንድነው? ከወጣ ሴክተር 0 ቁጥር 1 ቁጥር 4 ቁጥር 5 ቁጥር 6 ቁጥር 7 ቁጥር 8 ቁጥር 9 ቁጥር የመጀመሪያው ዲጂት ማለት ነው። የመጀመሪያው ዲጂት። ስለዚህ ይህን ተመስርተን እጣውን እንጀምራለን ማለት ነው። የምንጀምረው ከመጀመሪያ ከሁለተኛው እጣ እንጀምራለን። ሁለተኛው እጣ አይሻልም ሀቡ? 3900 3900 ነው ያልከኝ አይደል? 3099 አይደለም? 3999 አዎ እኮ አይ ቅድም 390 ነው ምናምን 3009። አሁን ግን ይኸውልህ የጻፍኩት 3999 3099 አራተኛው 4000 ኦልሬዲ ወጣለች። ኤግዛክት በቃ አሁን ተግባብተናል። ስለዚህ ከ2000 እስከ 3999 ድረስ የተቀየረ ነው። ሌትስ ጎ እንጀምራው። እሺ ዝግጁ ናቸው ቤተሰብ? እሺ የአሁን የሚወጣው ሀቡ ያዥልኝ። አሁን የሚወጣው ሁለተኛው እጣ ነው። ባለ 200 ሁለተኛ እጣ ነው የምንጀምረው። ሶስተኛ እጣ ወጥቷል። የኢድለታ ሶስተኛ እጣ ወጥቷል። አንዲት ልጅ ከአልአይን ደርሷታል። ኦኬ የዛሬ 3 ወር የመጀመሪያው ዙር ላይ ደግሞ የወጣው እጣ የ1 ሚሊዮን ብር እጣ ሱሱ የምትባል የመዳም ቅመም ከዩናይትድ አረብ ኢማሬት ነው የደረሳት። ኢማራቶች አልተቻላችሁም። 1 ሚሊዮኑንም 100 ሺውንም የበላችሁት ናችሁ።
እና ኢማራቶች አልተቻላችሁም በሁሉ ነገር። የቤት ዕጣ ራሱ አብዛኛው እየደረሳቸው ያሉት ኢማራት ናቸው። በጣም እንግዲህ መልካም እድል ለሁላችሁ ቤተሰቦቼ። ስለገዛችሁ ስላበረታታችሁ በጣም አመሰግናለሁ። ሁልጊዜ ከጎኔ ስለሆናችሁ በጣም አመሰግናለሁ። አሁን እዚህ ጋር 6 ሰዎች ታኛላችሁ። እንግዲህ ፎሎ አድርጉን ቤታችን። በጣም አመሰግናለሁ። እንጀምረዋለን ማለት ነው። እንጀምረዋለን። ይታያል 0 ነው አይደል? ይሄ ላንሳላችሁ ጥረት እንዴ አካባቢው ላስራላችሁ። ሳሙና ጀምሬ ነው። ስለዚህ አሁን ለመጨረሻ ጊዜ ኮንፈርም ለማድረግ አሁን የመጀመሪያው የሚወጣው ቁጥር በ2 ከጀመረ ይከነሰላል አይደል? ይከነሰላል። በ2 እና በ3 ይከነሰላል። በ2 የውላችሁ ጋይስ የመጀመሪያው ቁጥር አሁን ተሽከርክሮ ሲወጣ 2 ቁጥር ከወጣ ተከንሳይ ነው የሚሆነው። እሺ 3 ቁጥርም ከወጣ ተከንሳይ ነው የሚሆነው። ተግባባን? ለምን ከ2000 እስከ 3999 ድረስ የተቀየሩ ኩፖኖች ስለሆኑ መውጣት ያለበት ከ2 እና ከ3 ከጀመረ ይከነሰላል። ኢዚ ለማድረግ ለእናንተ ሲምፕሊ አይ ሆፕ ገብቷችኋል። ኢንሻአላህ ሌትስ ጎ። ይታያል። እንደዚህ አሪፍ ነው። እንደዚህ አዎ በደንብ ይታያል። በጣም አሪፍ። ከሁለተኛ ዕጣ ነው የምንጀምረው። ከ200 ሺህ ነው የምንጀምረው። ከሁለተኛ ዕጣ ነው የሚጀምረው። ከ200 ሺህ አላችሁ ሁላችሁም። መጀመሪያ ቆይ አንዴ መኖራቸውን እናረጋግጥ። እዚህ ጋር 6300 ሰዎች አላችሁ። ሁላችሁም ከያ ፐርፊውም ሽቶ የገዛችሁ የያ ፐርፊውም ኩፖን እጃችሁ ላይ ያለ በጠቅላላ አላችሁ። አለን በሉ። አላችሁ። አለን እያሉ ነው። አለን ሌትስ ጎ። ከሁለተኛ ዕጣ ነው የምንጀምረው። አሉ። እሺ ቤተሰቦች፣ እሺ መልካም እድል ለሁላችሁ ተመኝቻለሁ። መልካም እድል ይግጠማችሁ። ቆይ ይቅርታ ችግር የለም። ከዜሮ 6 ቁጥር 6 ቁጥር 6 ተይዟል። ይኸው ጽፌያለሁ። 6 ቁጥር እሺ 6 ቁጥር ኩፖናችሁ በ6 የሚጀምር ተዘጋጁ። ኩፖናችሁ በ6 የሚጀምሩ ሰዎች ተዘጋጁ። በ6 የሚጀምሩ ሰዎች ተዘጋጁ። ኩፖናችሁ 200 ሺህ ልትሸለሙ ነው። በ6 የሚጀምሩ መጀመሪያው 6 ቁጥር መጀመሪያው 6 ቁጥር 200 ሺህ ከያ ፐርፊውም አንድ ሽቶ በመግዛት የምታገኙት ትልቅ እድል ነው። እኛ የአብ ሽቶዎች ነን። 200 ሺህ ልንሸልማችሁ። ይኸው የኩፖን ቁጥራቸውን እየጻፉት ነው እንዳለ በ6 የሚጀምሩ የመጀመሪያ 6 የምትጀምሩ መልካሙን ተመኘውላችሁ። ይኸው አሁን መጀመሪያው 6 ቀጥሎ ያለው ደግሞ ከ6 ቀጥሎ ያለውን እንግዲህ አብረን እናያለን። እሺ እንጀምረው። ሀቡ yes እሺ 1 2 3 በስማ ሁለት ቁጥር ከ6 ቀጥሎ 2 ያዛችሁ። 6 ሲቀጥል 2 ያዛችሁ። ተዘጋጁ። 6 ሲቀጥል 2 ያዛችሁ። 6 ሲቀጥል 2 ያዛችሁ። አሁን የ200 ሺህ ብሩ ሽልማት ነው። የ200 ሺህ ብሩ ሽልማት ነው። መጀመሪያው 6 ሲቀጥል 2። ይሄ እኛ ጋር የአብ ሽቶዎች ጋር ሽቶ ገዝታችሁ ኩፖናችሁን ያዛችሁ የሚሰጣችሁ ይሄ ሽልማት ነው። አንዴ ይቅርታ፣ እዚህ ጋር ያላችሁ 7300 ሰዎች ያ ፐርፊውም የሚለውን አካውንት እዚህ ጋር በቪዲዮ እጣ እያወጣ ያለውን አካውንት ፎሎ ያላረጋችሁ ፎሎ አድርጉ። ያ ፐርፊውም ይህንን እድል ይዞ ስለመጣ በፎሎ አትሊስት በአፍ ሳይሆን በተግባር በፎሎ ልናመሰግነው ይገባል። በየጊዜው እንደዚህ ከስተመሮቹን አፕሪሼት የሚያደርግ ሰው ነው። ለገና 1 ሚሊዮን ብር አውጥቷል። ቻሌንጅም ሰጥቶ ከዚህ በፊት ላሹ ለብሌን አባት 100 ሺህ ሸልሟል። ይኸው እንዲሁም 200 ሺህ በቀደም 100 ሺህ በቀደም ለአልኤን ላለች ለዱባይ ደርሷታል። አሁንም 200 ሺህ እየወጣ ነው። ከዛ 1 ሚሊዮን ብር እዚሁ አሁኑኑ ትልቅ ውጣ ደግሞ ባለ 1 ሚሊዮን ብር ይወጣል። ስለዚህ ያ ፐርፊውምን ፎሎ ያደርጋችሁ ካላችሁ ሁላችሁ ፎሎ ያደርጋችሁ። አሁን እያየሁት እየቆጠረ ነው። ጎበዞች ሁላችሁም ፎሎ አድርጉት። ያ ፐርፊውምን ፎሎ በማድረግ ትጠቀማላችሁ። ቴንክ ዩ። ሌትስ ጎ ወደ 3ኛዋ ቁጥር። አመሰግናለሁ አብዬ። እሺ አመሰግናለን። እሺ ልጀምር ነው። ዝግጁ? 1 2 3
ቤተሰብ አንድ ቁጥር እንግዲህ 6 2 1 ቁጥር 6 2 1 ቁጥር አሁን የመጨረሻዋ መለያ ናት ማለት ነው። አሁን የመጨረሻዋ ነው። እኛ እና ይኸውላችሁ ማንነቱን ለማወቅ ማለት ነው። ሰው አላችሁ ሪምንም እኛንም ፎሎ አድርጉ በደንብ የመጨረሻዋ 200,000 ሪም ፎሎ አድርጓት። እንግዲህ ተናግሯችኋል። ለምን ፎሎ እንደምታደርጉ አድርጓት። ሁላችሁ ሪምን ፎሎ አድርጋችሁ ወንድማችን እንዲታከም መርዳት ነው። በቃ ከኪሳችሁ ሳይወጣ በእናንተ ፎሎ ሰው እንዲታከም ማድረግ ነው። ከ7,000 ሰው ብዙ ሰው አድርጉ። እስኪ አሁን የመጨረሻው ነው። ይለያል። አንድ ሽቶ ከኛ በመግዛት እንግዲህ 200,000 የምትሸለሙት አሁን አላችሁ ማለት ነው። 200,000 ልትሸለሙ ነው። በአንድ ሽቶ 200,000 የኢትዮጵያ ብር 200,000። አንድ እንግዲህ የመጀመሪያው 6 2 1 መጨረሻው ትለያላችሁ። ፈጣሪ ያውቃል። እንግዲህ የደረሳችሁም ያልደረሳችሁም እናንተ መልካም ሰዎች ስለገዛችሁኝ አመሰግናለሁ። 6,210 ሊሆን ይችላል፣ 6,211 ሊሆን ይችላል። ስለዚህ ከ0 እስከ 9 አሁን የሚወጣው ቁጥር ነው መለያው። 9 ሰዎች ልባቸው ድው እያለ ነው። እነዚህ 9 ሰዎች ከነዚህ ሰዎች መካከል አንድ ሰው አሁን ቁጥር ይወጣል ማለት ነው። 6 2 1 ወጥቷል። አሁን የመጨረሻው ተዘጋጁ። እሺ ወይ አንዱ እየጻፉ እንዳለ ቁጥራቸውን ኩፖን ቁጥራቸውን እናመሰግናለን። እሺ በጣም ደስ ይላል። እናመሰግናለን። ሀቡዬ ይታያል እዚህ ጋር 0 አይደል? ይታያል በደንብ እናመሰግናለን። እሺ አሁን የምንጠብቀው ወይ 0 ወይ 1 ወይ 2 ወይ 3 ወይ 4 ወይ 5 ወይ 6 ወይ 7 ወይ 8 ወይ 9 ነው። ስለዚህ እናመሰግናለን። መልካም ዕድል። አሁንም 9 ሰዎች በስማ መሀል ላይ ነው። ቆይ እኔ እንጃ ህዝቡ ምን ላይ እንዳረፈ አያስታውቅም። በ0 እና በ9 መሀል ላይ ነው ያለ። 0 ላይ ነው ጋይስ። እናንተ ምን ይታያችኋል? ተመልካች ይጻፍ። ተመልካች እኔ 0 ነው የሚታየኝ አቡዬ። እናንተ ደግሞ ተመልካች ጻፍና ድገም ካላችሁ ይደግማል። ተመልካች 0 ላይ ነው። 0 ላይ ነው። 0 ላይ ነው። በ0 እና በ9 መካከል ሲጀምር የሆነች ቡጥ ነገር አለች መለያ። ስለዚህ ኦልሬዲ ያንን አልፏል። 0 ላይ ነው አልፏል። ቆይ ላሳያችሁ ደግሜ። ቤተሰብ ግማሹ 0 ግማሹ 9 እያለ እየጻፈ ነው። ተመልከቱ ኮመንት ላይ። በኋላ አልፈልግም። እሺ ይኸው መብራቱ ሲጠፋ ተመልከቱ። ምን ላይ ነው ያለው ቤተሰብ? ምን ላይ ነው የሚታያችሁ? ቢጫው ላይ ነው የሚታየው ቤተሰብ። ቢጫው ላይ ነው። 9ኛ ሰማያዊ ናት። 0 ቢጫ ነው። ሶ ምን ላይ ነው የሚታያችሁ? 0 ላይ ነው። በአንድነት ሁሉም 0 ብሏል፣ ተስማምቷል። 0 ላይ ነው። እሺ ስለዚህ 6,210 ቁጥር 1 0 የሆነችው እንደውልላት 6,210 ቁጥር ማለት ነው። 6 2 1 0 ማነው? ደውሉ። ኩፖኑ ላይ ይታያል። ደረሰኝ ላይ ቁጥር ይደወላል። 47 ማነው እድለኛ? ጋይስ ሪምን ፎሎ እያደረጋችሁ አንዴ አሁን እንሙላው። ሪም እሺ እየደወልናት ነው ቤተሰብ፣ እየደወልናት ነው። ሰላም እህቴ፣ እንዴት ነሽ? እግዚአብሔር ይመስገን። ተኝተሽ ነው እንደረበሽኩሽ? አይ እሺ ከያብ ሽቶ ገዝተሽ ነበረ? አዎ ገዝቼ ነበር። መቼ ነበር የገዛሽው እህቴ? 2 ሽቶ ነው የገዛው። 2 ሽቶ ገዛሽ አይደለ? እሺ አሁን ሀቡ እየጠራችሽ ነው፣ ፈልጋሽ ነበረ። ትመጫለሽ? ያለሽ ነይ ላይቭ ላይ ማሪ ላይቭ ቲክቶክ ላይ ቲክቶክ ላይ ምንድን ነው የተፈጠረ? ምንም አልተፈጠረም። ምን ሰርፕራይዝ አለሽ? ነይ ሰርፕራይዝ አለሽ። ተከሰሽ አይደለም? አይዞሽ። ቲክቶክ ፕሮፋይሏን ትላክ በዋትስአፕ ነው። ይኸውልሽ ዋትስአፕ ላይ የቲክቶክሽን
ፕሮፋይልሽን ላኪ ዋትሳፕ ላይ ላኪልኝ። እሺ ፕሮፋይልሽን ምን እንደሚል ስምሽ እንሰጣታለን። እሺማ ቶሎ በይ እንግዲህ ነበር መሰለኝ እንግዲህ የማታ ሲሳይ በጣም ይቆላታል። እንዲህ ነው ተኝታ ነበረ። እሺ እንኳን ማረገላት የማታ ሲሳይ ፈጣሪ ላከላት። እሷ ምንም በማታውቀው ተኝታ እሷ ተኝታለች። የፈጣሪ ስራውን ይሰራል። ፋሚሊ እንደዚህ ነው ቤተሰብ። ቀጥል ቆይ እንጂ ትምጣ ጋይስ። ምን አስቸኩል? 1 ሚሊዮኑ ቸኩለውን ቀጥል ይላል። ይቀጥላል። 1 ሚሊዮኑ ይቀጥላል። 200 ሺህ ነው ሁለተኛ ጣናውን ይወጣላት። እስከዛ ፎሎ አድርጉ። ወዲመንም ፎሎ አድርጓት፣ እኛንም ፎሎ አድርጉ። እሺ ቤተሰቦች ያ ፐርፊውምን ፎሎ ያላረጋችሁ ያ ፐርፊውምን ፎሎ እያደረጋችሁ ሁላችሁም እዚህ ጋር ያላችሁ ይሄን ድል ያመጣልን ያ ፐርፊውም ነው። ከያ ፐርፊውም በ100 ድርሃም ብቻ ሽቶ እየገዛችሁ መሸለም። ይሄ የመጀመሪያው አይደለም፣ ሁለተኛ ዙር ነው። የዛሬ 3 ወርም ለገና የ1 ሚሊዮን ብር እጣ ከያ ፐርፊውም ለከስተመሮቹ ወጥቶ ሱሱ የምትባል የመዳም ቅመም በልጇ ስም የገዛችሁ ሽቶ። ምክንያቱም ከያ ፐርፊውም ሽቶ ስትገዙ በምትፈልጉት ሰው ፎቶ ማሰራት ትችላላችሁ። በልጇ ስምና ፎቶ ሽቶ በ100 ድርሃም ገዝታ የ1 ሚሊዮን ብር ተሸላሚ ሆናለች። ለገና ዕለት ለወጣው እጣ ማለት ነው። የኢድ ለታም የ100 ሺህ ብር እጣ ወጥቶ ነበረ። አሁን ደግሞ 2 እጣ ነው የሚወጣው፣ የ200 ሺህ እና የ1 ሚሊዮን። የ200 ሺውን አውጥተናል። አንዲት እህታችን ደርሷታል። አሁን ተደውሎላታል። ተኝታ ነበር፣ ተነስታለች፣ ትመጣለች። ቪዲዮ አብርታ እናያታለን። እንኳን ደስ አለሽ እንላታለን። ከዛ ወደ ትልቁ እጣ ወደ 1 ሚሊዮኑ እንገባለን ማለት ነው እዚሁ። ኦኬ የኩፖን ቁጥራችሁን እዚህ ኮሜንት ላይ የምትጽፉት ሰዎች ምንድን ነው የምትለፉት? ኩፖናችሁን ይዛችሁ ቁጭ በሉ። ፈጣሪ ለጻፈው ይደርሰዋል። ይሄ ሁለተኛ ሰው ደረሰው። አይገርማችሁ? ላከች ፕሮፋይሏን ኮድ ልስጥክ። አቡ የቤቱን እጣ ንገሬን። በቅርቡ ቪዲዮ ሰራላችኋለሁ ጋይስ። ሪም ጎልድን ፎሎ ያላረጋችሁ ሰዎች ፎሎ አድርጓት። ሪም ጎልድን ፎሎ የምታደርጉት ወንድማችን አኑሽ የሚባል ልጅ ማታቁት ከሆነ ሰርች አርጋችሁ አኑሽ ብላችሁ ማየት ትችላላችሁ። ታማሚ ልጅ ነው። ወደ ቱርክ ሄዶ እንዲታመም 3 ሚሊዮን ብር እንዲታከም 3 ሚሊዮን ብር ተጽፎለት ግን የድሃ ልጅ ነው። ማንም የለውም። እናቱም ሞታበታለች። ወንድሙንም ከ3 ዓመት በፊት በዚሁ በሽታ አጥቷል። በዘር የሚተላለፍ በሽታ ነው እና እሱ ብቻ ነው ከቤተሰቦቹ የቀረው በህይወት። ሶሱ ለመታከም የሚያስፈልገው ገንዘብ ላይ 250 ሺህ ለመጨመር ሪምን 600 ሺህ ፎሎ እናስገባት። 2,000 ብቻ ነው የቀራት። ፎሎ አድርገን ይግባለትና ብሩ የቀረውን ደግሞ ቃል በገባችሁት መሰረት እንሰበስብለትና የሚቀረውን 1.1 እንሞላለትና ሄዶ ወንድማችን ታክሞ ድኖ በእግሩ የተራመደ እንዲመጣ እናድርግ ባካችሁ። እናንተ ከኪሳችሁ 5 ሳይወጣ ሰው ፎሎ በማድረግ ብቻ ማሳከም ከቻላችሁ ዋይናት። ይሄ ቅንነት ብቻ ነው የሚጠይቀው እና ፎሎ አድርጉ ሪምን ፕሊስ። አቡዬ ልክልሻለሁ ብዬ የሆነች አህላ የምትባል ከስተመር የራሱ 50 ሺህ ያስገብታ ደርሳ ይልካልኛለች። እሺ ለማን? ለራሱ በራሱ አካውንት ፕሮፋይሉ ስር ባለው እርዳታውን ስንጀምር ቢሆን ግን አሪፍ ነበር። በእናትሽ ሌሎቹን እኮ እንደዛ ካልሽ በኋላ ሌሎቹን እርዳታውን ስንጀምር ብያቸዋለሁ። ደረሰኙን ለራሱም ልኬላታለሁ፣ ለአንቺም እልክልሻለሁ። ኦኬ እሺ። እና አንድ ላይ እርዳታውን የምንሰበስብ ቀን ቶሎ እንዲሞላልን አንድ ላይ ሆን አሪፍ ነው። እሺ ውዶቼ ሌትስ ጎ። ሪምን ፎሎ አድርጓት። 2,000 ብቻ ነው የቀረው። ዋትስአፕሽን እዩ። እሺ ልምሰጥክን ኮድ ነገራትና ተጻፍ። ሞዴሬተሮች ያስገቧታል። ቤተሰብ ፎሎ እያደረጋችሁ እስከዛ ፎሎ እያደረጋችሁ ይሄንን ትጻፍ። እሺ ሞዴሬተሮች ዋትሳፕ ግሩፕ ቼክ አድርጉልኝ። የሞዴሬተሮች ግሩፕ ላይ ፕሊስ የልጅቷን ፕሮፋይል እና ኮዷን እንድታዩት ፕሊስ። ኦኬ ቤትዬ ኮንፈርም አድርጋኛለች። ቴንክ ዩ። እሺ እሺ ጻፊ ይበላት እና እሺ በጣም ነው የምናመሰግነው ቤተሰቦች፣ በጣም ነው የምናመሰግነው። እንግዲህ ስታበረታቱን የነበራችሁ 3 ወር ነው ይሄን የቆየው። እስካሁን ከኛ ሽቶ ስገዙ የነበራችሁ ቤተሰቦች በጣም አመሰግናለሁ። ሀውዬ በጣም ነው የማመሰግነው። አንቺ ነው ከጎኔ ሆነሽ 3 ወር ሙሉ ስጮህ ነበርና 3 ወር ሙሉ
እውነት በጣም እንግዲህ ይህን ቀን ደግሞ ደስ ይላል አይደለ? በጣም በጣም በእውነት እንዴ ሰው እንደማስደሰት የሚያስደስት ቀላል በስመ አብ በጣም ቀላል እንደዚህ የመዳም ቅመሞች ስደተኞች እንግዲህ ይሄ ድል ለስደተኛ ነው። ስለዚህ ስደተኛን እንደማስደሰት የሚያስደስት ነገር የለም። ትዕግስት ገብታለች። ትዕግስት እንኳን ደህና መጣሽ እህቴ። ቪዲዮ አብሪ ማለት ሪካርድ አድርጉ። ሪካርደሮች ካላችሁ ሪካርድ አድርጉ። ቪዲዮ አብሪማ ትዕግስትዬ ቪዲዮ አብሪ ማሪ። ደስታሽን ፊትሽ ላይ ማየት እንፈልጋለን። ሰርፕራይዙን ስንነግርሽ አታቂበትም። ኢንቫይት ላርግሽ። ኢንቫይት አርግሻለሁ። ተርን ኦን የሚለውን ንኪ። ከዛ ሴቭ የሚለውን ንኪ። ትዕግስት ጉደታ ሌላ ሰው ነው እንደ የገባው? ፌክ ሰው ነው የገባው? አይ ራሷ ነች። ፕሮፋይሏ ራሷ ነች። ታዲያ ሰላም አቡ፣ እንዴት ነሽማ? እግዚአብሔር ይመስገን። እንዴት ናችሁ? አለናል። ቪዲዮ አብሪ ውዴ። እሺ እሺ እሺ። እንኳን ደስ አለሽ። እንኳን አብሮ ደስ አለን። እንዴት ናችሁ? አለን። ለምንድን ነው የጠራንሽ? አውቀሻል? ምንም ነገር አላየሁም። አሁን እየገባው ነው አቡ። ኦኬ እሺ ጥሩ። ከያ ፐርፊውም ሽቶ ገዝተሻል? አዎ ለማባል ለየትኛው ቅርብ ጊዜ ከፋሲካ ሳምንት ሲቀር ምናምን። እሰይ እንግዲያውስ እንኳን ደስ አለሽ። ለፋሲካ የገዛሽው ሽቶ እድል ይዞልሽ መጥቷል። የ200,000 ብር እድለኛ ሆነሻል። 200,000? አዎ እጣውት እስቲ ኩፖንሽን አሳይኝ። ኩፖንሽን አሳይኝ። ኩፖንሽን ስትገዢ የተሰጠሽ ካርድ ነገር የለችም? ኩፖኗ እሷን አምጫት። ለፋሲካን የገዛችው ይህን እናት ጊዜ ፈጣሪ የሁለት ጻፈው ነው የሚሆነው። አያችሁ 1 ሚሊዮን ውስጥ ማን ይሆን? ዜሮ ነው ማን ይሆን? ልባችን ተጨንቋል። አይ ኩፖኗን ታሳየን ውዶቼ። ኩፖን ቁጥሯን ታሳየን። ኩፖኗን ታሳየን። እና ቁጥሩን ጠይቃታለሁ። ኩፖኑን እያየች ቁጥሩን እኔ ኢንሻአላህ ያርግላችሁ። እንደው ፈጣሪ ለሚገባው ለተቸገረ በቃ ይገባዋል። እሱ ይገባዋል። እሱ ያውቃል፣ አይሳሳትም። ይገባዋል ለሚል ሰው ያድርሰው። ፈጣሪ ይገባዋል። ይሄ ሰው ያስፈልገዋል። ይሄ 1 ሚሊዮን ብር ያስፈልገዋል ለሚል ሰው ያድርሰው። 200,000 ብር ያስፈልጋታል ብሎ ነው ለትዕግስት ጉደታ ያወጣው ፈጣሪ። 1 ሚሊዮን ብሩንም እንደዚህ ይገባዋል፣ ይሄ ሰው ያስፈልገዋል ለሚለው ፈጣሪ ያድርስለት። አሜን አሜን። የምር አሜን። የምር አሜን። ኢማራት ብቻ አይደለም ባይዘዌ ካታር አይደለ? ልካችኋል። ካታር፣ ኩዌት፣ ካታር፣ ኩዌት፣ ሳዑዲ፣ ኦማን፣ ባህሬን ተልኳል። እነዚህ 5 ሀገራት። ስለዚህ እዛም ያላችሁ ኩፖናችሁን ይዛችሁ ቁጭ በሉ። የኩፖናችሁን ፎቶ ከስልካችሁ ላይ የተላከላችሁን ዋትሳፕ ላይ አብርታችሁ እሺ። ከዛ ቁጥራቸውን ንገሪኝ፣ እያንዳንዱን የትኛው እንደደረሰሽ እነግርሻለሁ። ቁጥሩን አንቺ እያየሽ የኩፖን የቱ ነው ቁጥሩ? እሱ በቀይ የተጻፈማ ከፍ አድርጊውና ለሰይቱ እንደሆነ ቁጥሩ በቀይ እዛ ቀይ በቀይ ቁጥር የለም፣ በቀይ የተጻፈ ቁጥር የለም። እሺ ንገሪኝ፣ እሱን ቁጥር ንገሪኝ። 62 እሺ 10 እሱ ነው። 200,000 ብር ተሸልመሻል። እሱ ኩፖን ነው ይወጣልሽ። አንዱ ደግሞ በቃ አንድ ነው ይወጣልሽ። ሌሎች ሁለቱ አይመለከተውም። አንድ ነው ይወጣልሽ። እስኪ ድገሚልኝ ቁጥሩን። አሁን ያነበብሽልኝን ቁጥር ድገሚልኝ። 62 10። አዎ እሱ ኩፖን የደረሰሽ 62 10 ነው አሁን የወጣው። እንኳን ደስ ያለሽ። 200,000 ብር ደርሶሻል። በጣም አመሰግናለሁ። እንኳን ደስ አለ። ቴንኪው። እንኳን አብሮ ደስ አለ። ደግሞ በእንዴት ብለሽ ነበር ያሰራሽ ሽቶውን? ሽቶ አለ አጠገብሽ፣ ታሳይናለሽ? አዎ ከይቅርታ ጋር አስቸግርሽ። ችግር የለም።
ይሄው ምን ብለሽ ነው ያሰራሽው? ማርያም እናቴ ነው የሚለው ጠርሙሱ ላይ። የኔ እናት እንኳን አብሮ ደስ አለ። በጣም ደስ ይላል። ይደርሰኛል ብዬ አስቤ ይደርሰኛል ምን አልሽ? ተቋርጠሽ ነበር። ይደርሰኛል ብዬ አስቤ አልነበረም፣ ግን እድል ቀናኝ እና ማርያም እናቴ ብለሽ አጽፈሽ ጠርሙሱ ላይ እንዴት አይደርስሽም? ግን ልጁ ነው። እኔ በፎቶ ሲል በስም ካልሆነ ወዲህ በፎቶ አናረግም ብሎኝ ነው። በስዕል አድኖ ፈልገሽ ነበር አንቺ? አዎ በስዕል አድኖ ስለማናረግ ማርያም እናቴ አልሽ አይደለ? አዎ የኔ እናት እንኳንም መጀመሪያ አንቺ በስዕል አድኖ ጠይቀሽ ነበረ። ኦኬ እንኳን ደስ አለሽ የኔ እናት። ምን ተሰማሽ? በጣም ደስ አለኝ። ግን መጀመሪያ ሲደውል እኮ አላወቅኩም ነበረ። በጣም ደነገጥኩ። ምንድን ነው ብዬ እኮ ድምፅሽ እኮ መደንገጥሽ ያስታውቃል። እየጠበቅኩ ነበር እና በጣም ደነገጥኩ። የምን ስልክ እየጠበቅሽ ነበር? የሌላ የቤተሰብ ጉዳይ ነው ስልክ ስትጠብቂ የነበረው? ሌላ ጉዳይ ነው? ሌላ ጉዳይ እየጠበቅኩ ነበር። ዛሬ እጣው እንደሚወጣ አታውቂም ነበር? አላውቅም ነበር። ቲክቶክ ብዙም ገብቼ ሰሞኑን እያየው አልነበረ። ኦኬ ይገርማል። እንኳን ደስ አለሽ። ምን ተሰማሽ? 200 ሺህ ብር ስታገኝ? በጣም ደስ አለኝ። ምን እንደሚልሽ አላውቅም። ከጊዜ የተረጋጋው ጊዜ በኋላ ከነገርኩሽ ወዲህ አሁን ምንም ዝም አስባለኝ ደስታ። ኦኬ እኮ እኔም ያው እንጃ ብቻ ብዙ ደስታሽ ላይሽ ላይ አይታይም፣ ድንጋጤ ነው የሚታየው። ኧረ ያን አይልም ሁሉም አልተደነገጥኩም፣ ግን በጣም ደስ ብሎኛል። እሺ ምንድን ነው የምታረጊበት? በማን አካውንት ነው የሚገባልሽ ብሩ? በወንድሜ አካውንት። ለምን በራስሽ አይሆንም? የኔ አካውንት ይንቀሳቀሳል አይንቀሳቀስም አላውቅም። ብሮትሽ በወንድ ነው የምታስገቢው እስከዛሬ ደሞዝሽን? ግን አቡ ሳምቢቶ ከገባ ችግር አለ? ችግር የለውም። የራስሽን አካውንት አስተካክለሽ በራስሽ ቢሆን ደስ ይላል። በዚህ ከ30 በኋላ ቤት ታስገቡ ምን ችግር አለ? ችግር የለም። ዛሬ ቀን ስንት ነው? ዛሬ እኮ ቀን 19 ነው። 11 ቀን የአብይ 11 ቀን ችግር አለው። አካውንቷን ስታስገባ በራሷ እንዲገባላት። አዎ በራስሽ ተረጋግተሽ ታውሪናለሽ። እሺ ተረጋግተሽ ታውሪናለሽ። ችግር የለም። በራስሽ እንዲገባ ነው። እሺ ምን ፈልገው? ምንም ችግር የለም። ያው አይ እኛ ማስረከብ የምንፈልገው ለራሱ ለካስተማር ለባለቤት። እሺ በቃ እንደዛ ከሆነ ከ30 በኋላ እኔ ሲሄድ አስተካክዬ ልትሄጂ ነው? ሀገርሽ ልትሄጂ ነው? አዎ ልሄድ ነው። በ30 ምን ተፈጠረ ነገር አለ? ምንም አልተፈጠረም። ጨረስኩ። አይ መግባት ስለምፈልግ ነው። ፈጣሪ ግን ያዘጋጀላት ሳይገርም ሀገሯ ልትገባ ስትል ከስደት ሂቶ ሀገር ይዤ ልገባ ነው የገዛ ፈጣሪ ታምር። ኮንትራክሽን ጨርሰሽ ነው ማሬ? ኮንትራክሽ አልቆ? ኮንትራት አልጨረስኩም። ገብቼ ያው ዝም ብዬ ልገባ ፈልጌ ነው። አልጨረስኩም። ኦኬ ጥሩ። ስንት አመትሽ ነው ኢማራት ላይ? ኢማራት ላይ አሁን እዚህ አራተኛ አመቴ ነው ሳልገባ። ሳትገቢ 4 አመትሽ። በ4 አመትሽ እረፍት ነው እየገባሽ ያለሽ እንጂ ከሰዎቹ ጋር ተሰናብተሻቸው አይደለም? አይ አይደለም። ከመጣውም ነግራቸው ነው። ከመጣውም መጣው ካልመጣውም ብዬ ነግራቸው ምንም ችግር የለም ተባብለን ነው። ኦኬ እሳይ። በ4 አመትሽ ነው እየገባሽ ያለሽ። ይኸው በ4 አመትሽ ስትገቢ ፈጣሪ ደግሞ ስጦታ ሰጠሽ። በጣም ደስ የሚል ያው ስግደት እንዳልመለስ ብሎ ነው መሰለኝ። እኔ ውድ እውነታው ያርግልሽማ እኮ ስግደት ብሎ ነው ፈጣሪ ያርግልሽማ። እንዳትመለሽ እሺ፣ እንዳትመለሽ እንኳን እናት አለ እንኳን ቅድስት ድንግል ማርያም። እሺ ስምሽ ማን ነው ውዴ? ትዕግስት። ትክክለኛ ስምሽን ትዕግስት ጉደታ? አስቴር ጉደታ ነው። እሺ አስቴር ጉደታ። በቲክቶክ ስሟ ትዕግስት። ሌላ መናገር የምትፈልጊው ነገር አለ? ወደሚቀጥለው ዕጣ ከመሄዳችን በፊት በጣም ነው ደስ ያለኝ ስለደረሰሽ። እንኳን ደስ አለሽ። በ4 አመትሽ ደግሞ ሀገር ቤት እየገባሽ ፈጣሪ ይህን ሲሳይ ስላመጣልሽ ደስ ብሎኛል። እንኳን ደስ አለሽ። አንቺም የተሰማሽን ስሜት መግለጽ ትችያለሽ።
ምን እንደሚልሽ አላቅም። በጣም ደስ ብሎኛል። ሁላችሁንም አመሰግናለሁ። በጣም አመሰግናለሁ። በጣም አመሰግናለሁ። ሌላ ጊዜ ነግርህ አወራሻለሁ። እሺ ፈጣሪ በሰላም ከቤተሰቦች ጋር ይቀላቅልሽ። እንኳን ደስ አለሽ። 200 ሺህ ብር ደግሞ ሀገር ቤት ለሚገባ ሰው በጣም ይጠቅማል እና እንኳን ደስ አለሽ። ያ ፐርፊውምን አመስግኝው። ይሄን እድል ያመጣው እሱ ስለሆነ ያ ፐርፊውምን አመስግኝ። በጣም ከልብ አመሰግናለሁ። በጣም ወዳቸዋለሁ። እግዚአብሔር ክብሩን ይሰድ። እንኳን ወጣልሽ እህቴ፣ በጣም ደስ ብሎኛል። ለእንዳንቺ አይነት ልጅ ነበረ እንድወጣልሽ ምኞቴ። አገሯ መግባት የምፈልግ አገሬ እንድቀር ፈልጎ ነው አልሻየሽ። ፈጣሪ እንድቀር ብቻ 200 ሺህ ብር ከያዝኩኝ እንድቀር ፈልጎ ነው። ጓዳሽን ወይም አካውንትሽን ፈጣሪ ያውቃል እና ልትሄጂ ነው ከ30 በኋላ እና አካውንትሽን ፈጣሪ ያውቃል እና እንድቀር ፈልጉ ይሆናልሽ። ገብቶሻል? አዎ። እና እግዚአብሔር ስራ ብዙ ነው በጣም የኔ ወደ እሺ፣ እኔም ተጨማሪ አመሰግናለሁ። በጣም ታንኪዩ። ተጨማሪ 100 ሺህ ብር ጨምርላታለሁ። እሺ እንዴ ተጨማሪ 100 ሺህ ብር ጨምርላታለሁ እያለሽ ነው? 300 ሺህ ብር ምን ልሻል ማለት ነው? ጨምርሻለሁ። እንኳን ደስ አለሽ የኔ እናት። እኔም አመሰግናለሁ። ልጅ አለሽ? ኧረ አላገባው። ኦኬ በቃ ሄደሽ አግቢ፣ ውለጂ እናቴ፣ እንዳትመለሽ ወደ አረብ ሀገር። በቃ 4 ዓመት ይበቃሽ። ኢንሻላህ የእርጉዝ ጸሎት ፈጣሪ ይሰማል። ጸልይልሻለሁ የኔ እናት። እሺ እና ማለት ነው ሄደሽ አገርሽ እሰይ 300 ሺህ ሆነላት። ኧረ ያ ትለያለ እናቴ ትሙት ትለያለ። በጣም ነው የምናመሰግነው። በቃ እኔ የምፈልገው ምን መሰለሽ፣ በቃ እንደዚህ ያለ አይደል ብዙ በቃ የማይናገሩ ውስጣቸው ቁስል ያለ እህቶች አሉ። የምሬን ነው የምልሽ። እያት ፊቷ አለሷ እያት 4 ዓመት ተቀምጣ እያት በእናትሽ ይናገራል ፊቷ። ይሄ ይነግርሻል፣ የሆነ ነገር እንዳለ ይነግርሻል። እና ፈጣሪ አምላክ ከዚህ በላይ ይስጥሽ። እሺ አይዞሽ። እሺ ደግሞ ይባረክልሻል። እሺ እቺ ብር ደግሞ ሰርተሽ ብዙ ነገር የምትቀየርበት ፈጣሪ ያርግልሽ። እሺ ነገ ፈጣሪ በብዙ ያመልሻት እናቴ ቅድስት ድንግል ማርያም ደግሞ በሷና አመነሻት ደግሞ ስላሰራሽ ደግሞ ይኸው ሌላ በረከት መጣልሽ። አሁንም በረከት ቤትሽ ሙላ። እሺ እስካሁን የተጎዳሽ እስካሁን ተሸገርሽ ለአንተም ጨምሮ ይምላልክ ወንድሜ። አሜንማ አሜን እህቴ አሜንማ። በጣም አመሰግናለሁ ከልብ አመሰግናለሁ። አሜን እናት፣ እንኳን ደስ አለሽ። እውነት በጣም ደስ ይላል። ማርያም እናቴ ብለሽ ማርያምም አላሳፈረችሽም፣ ደረሰሽ። በዛ ላይ ያበፊው 100 ሺህ ብር ጨመረልሽ 50%ቱን በላዩ 300 ሺህ ብርሽን ይዘሽ የሀገርሽን ዘፈን እየዘፈንሽ ወደ ሀገርሽ ላጥ። ከዛ አግብተሽ ውለጂ፣ እንደገባሽ ቢዝነስ ክፈቺበት። በዚህ ብር አግብተሽ ውለጂ። አረብ ሀገር የሚባል ስደት የሚባል እንዳትወጪ ከዚህ በኋላ ይበቃሻል። 4 ዓመት። እሺ የኔ እናት። እሺ በጣም አመሰግናለሁ ከልብ። በጣም ወዳችኋለሁ ከልብ አመሰግናለሁ። ያው ምን ወድሻለሁ። እናመሰግናለን። እሺ ሂጂ ብለህ እንግዲህ ለቤተሰቦችሽ ንገሪ፣ ደስታሽን አጣጥሜ እኛ ወደሚቀጥለው ዕጣ እንሄዳለን። እናወራሻለን። እሺማ እና ሲደርስሽ ደረሰኙን ትልኪያለሽ። ቪዲዮ ሰራለሁ። ደረሰኙን ለጥፌ ቪዲዮ ሰራለሁ ለህዝቡ። ይሄ የኔ ኃላፊነት ነው። በቤቴ ስለሆነ ዕጣው የሚወጣው ግዴታ ደረሰኙን ለጥፌ ብሩ እንደገባልሽ ለህዝቡ ማሳየት አለብኝ። 300 ሺህ ብሩ 200 ሺህ በዕጣ ያገኘሽው 100 ሺህ እግዜር ይስጠው ያብ የመረቀልሽ 300 ሺውን ደረሰኝ ለጥፌ ቪዲዮ ሰርቼ ይኸው እህታችን ደርሷታል ብዬ ከደረሰሽ በኋላ ደርሷታል ብዬ ኮንፈርም አደርጋለሁኝ። እንኳን ደስ አለሽ የኔ እናት። ሂጂ ደስታሽን አጣጥሚ የኔ ውድ። አሁን የሚወጣው የ1 ሚሊዮን ብር ዕጣ ነው። ትልቁ ዕጣ የ1 ሚሊዮን ብር ዕጣ ነው አሁን የሚወጣው። ጋይስ ከመጀመራችን በፊት አንዴ ያ ፐርፊውም ፎሎ ሊያው ይቅርታ አድርጉልኝ። አንዴ ጋይስ ያ ፐርፊውም 108,400 ነው። አንዴ ያ ፐርፊውምን ሁላችሁም ፎሎ በማድረግ 110,000 እናስገባው። 1,600 ሰው ያ ፐርፊውምን ፎሎ ካረገ 110,000 ይገባል። ጋይስ ሌትስ ጎ። አንዴ ሁላችሁም ያ ፐርፊውም የሚለውን እዚህ ጋር በትልቁ ያለውን አካውንት ሁላችሁም ፎሎ አድርጉት። 108,400 ነው። 1,600 ሰው ያ ፐርፊውምን ፎሎ ካደረገ 110,000 ይገባል። ጋይስ
1600 ሰው ሌትስ ጎ ሁላችሁ ያ ፐርፊውም የሚለውን እዚህ ጋር በትልቁ ያለውን ማለት ነው በቪዲዮ ያለውን አካውንት ሁላችሁ ፎሎ አድርጉት። ያ ፐርፊውምን ፎሎ አድርጉት። ፎሎ ያ ፐርፊውምን ፎሎ ያ ፐርፊውምን ልንጀምር ነው። የ1 ሚሊዮን ብር ውጣ ሊጀምር ነው። 1600 ነበር የቀረውን 1400 ብቻ ቀረው። 1400 ሰው ብቻ ነው የቀረው። ያ ፐርፊውምን 110,000 ለማስገባት ያ ፐርፊውም 110,000 ይግባና እናወጣለን። የ1 ሚሊዮን ብር እንጣ። ሌትስ ጎ ሁላችሁም ያ ፐርፊውም የሚለውን እሺ ቤተሰቦች አሁን እንግዲህ የ1 ሚሊዮን ነው ሚሊዮን ስለሆነ ተነስቼ ነው የምጥለው። የ1 ሚሊዮን ብር ዕጣ ትልቁ ዕጣ 1 ሚሊዮን። እሺ የአሁኑ የ1 ሚሊዮን ነው። ከኛ ሽቶ ገዝታችሁ ከያ ፐርፊውም ሽቶ ገዝታችሁ የዕጣ ኩፖናችሁን የያዛችሁ የ1 ሚሊዮን ተሸላሚ ልትሆኑ ይኸው ቀኑ ደርሷል። አሁን ልናሽከረክረው ነው። ይታያችኋል። አራቡዬ ይታያል፣ በደንብ ይታያል። በደንብ ይታያል። እሺ ያዙልኝ ቁጥር። እሺ 1 2 3 በስመ አብ። አይ ካንሰል ነው ሁለት ካንሰል ነው። ሁለት ቁጥር ካንሰል 2 እና 3 ተቀባይነት የላቸውም። ነገራናቸው ልንጀምር ነው 1 2 3 በስመ አብ ካንሰል ነው። እሺ ጉድ ነው ዘንድሮ 2 ቁጥር 2 እሺ 2 እና 3 ከወጣ ካንሰል ነው ጋይስ። 1 2 3 1 ነው 0 እንደ ቀድሞ መብራቱን ብታጠፋለን። እሺ ቆይ እርግጠኛ እንድንሆን ቀይ ላይ መሰለኝ 1 ላይ አይደል? ቀይ ላይ ነው ጋይስ አይደል? ይሄው እየጻፉ ነው። 1 ላይ ነው። 1 ነው። 1 ቁጥር ነው። አዎ 1 ነው። ግን 0 ነው የሚሉ አሉ፣ 1 ነው የሚሉ አሉ። ግን የሚታየኝ 1 ነው። ቤተሰቦች ምንድን ስላላችሁ ከጭቅጭቁ ይደገም ካላችሁ ይደገማል። ይደገም ካላችሁ ይደገምላችሁ። እኔ እርግጠኛ መሆን ነው የምፈልገው። እኔም ዝም ብለው ለዛ ነው። ይኸው ግን 1 ነው እያለ ነው ህዝቡ። 1 ነው ይኸው 1 ነው። ኮመንቱን ማየት ይችላል ህዝቡ። 1 ነው። 1 ቁጥር ነው እያለ ነው። በህዝቡ እንሂድ፣ በድምፅ እንሂድ። 1 ነው። እሺ 1 ነው ፋሚሊ፣ 1 ነው። 1 ቁጥር ማለት ግማሹ 0 እያለ ነው። በኋላ ነገር ይመጣል። ይኸው ግማሹ 0 እያለ ነው። እሺ ስለዚህ እንርገመው። ይደገም ይቅርብን። እኔ በኋላ ጭቅጭቅ አልፈልግም ደግሞ። እሺ ልንደግመው ነው። እሺ ይደገም። ልንደግመው ነው። እሺ ተስማምታችኋል? ልንደግመው ነው። እሺ ሊደገም ነው ጋይስ። የ1 ሚሊዮን ብር ዕጣ ነው እየወጣ ያለው ጋይስ። ከያፐርፊውም ሽታችሁ ሁሉ ኩፖናችሁን ይዛችሁ እዚህ ጋር ተገኙ። ሼር አድርጉ ለዚህ በተቀጣላ። እሺ 1 2 3 ወይ እሻችን እየመጣው ነው። ና በለው ወደታች 9 ቁጥር 9 ቁጥር 9 ምንድን ነው የሚታያችሁ ጋይስ? አናቱ ላይ 9 ላይ 9 ቁጥር ተይዟል። 9 ቁጥር 9 ቁጥር ይዘናል። ስለዚህ የመጀመሪያ 9 ሆናችሁ መጀመሪያ 9 ሆናችሁ ተዘጋጁ። የመጀመሪያ ቁጥር 9 ሆናችሁ ተዘጋጁ። የኩፖን ቁጥራችሁ በ9 የሚጀምር ተዘጋጁ። የመጀመሪያ ቁጥር 9 ሆናችሁ የመጀመሪያ ቁጥር 9 ሆናችሁ የኩፖን ቁጥራችሁ በ9 የሚጀምር አር ዩ ሬዲ? በ9 የሚጀምር ልባቸው። ይሄ እንግዲህ የ1 ሚሊዮኑ ነው። የ1 ሚሊዮን 1 ሚሊዮን የኢትዮጵያ ብር 1 ሽቶ ከኛ የገዛችሁ ከኛ ሽቶ ገዝታችሁ የነበራችሁ። እሺ ልንጀምር ነው። ሬዲ? እሺ ሪምን ፎሎ እያደረጋችኋት እናንተ ደግሞ እያያችሁ ኮፒሪት እያደረጋችሁ እንጀምር። እንጀምር። እሺ የመጀመሪያው 9 ነው። ይሄ ሁለተኛው ነው። 1 2 3 በስማ
አምስት አምስት ያው አምስት አምስት ጻፈ ነው። አምስት ቁጥር ዘጠኝ አምስት ዘጠኝ አምስት ዘጠኝና አምስት ዘጠኝ አምስት አሁን እንግዲህ ሁለት ዲጂት ነው የሚቀረው ሁለት ዲጂት ነው የሚቀረው ሁለት ዲጂት ነው። ይሄ እንግዲህ 1 ሚሊዮን ብር የሚሸለም ነው። የ1 ሚሊዮን ከኛ ሽቶ ገዛችሁ ከኛ ሽቶአችሁን የገዛችሁ እሺ 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 እንጀምር። አቡ yes please ዘጠኝና አምስት ተይዟል። እሺ 1 2 3 ዘጠኝ ድጋሜ ዘጠኝ አምስት ዘጠኝ እንግዲህ ቀጣይ እናንተ እስቲ አሁን ታፕ ኮፒንግ በደንብ አድርጉላ። ሪም ጎልድን ፎሎ አድርጓት። 959 ሬዲ ዝግጁ ናችሁ? 1 ሚሊዮን የኢትዮጵያ ብር ልንሸልማችሁ ነው። ልትሸለሙ ነው። 959 ሆናችሁ 959 እንግዲህ የመጨረሻው ነው የሚሆነው። ይሄ የመጨረሻው ቁጥር ነው። ሀቡዬ ምን ታያለሽ? ወይኔ ጋይስ የ1 ሚሊዮን ብር ውጣ የመጨረሻዋ ቁጥር። አሁን ለምሳሌ 959 የያዛችሁ 9 ሰዎች ልባችሁ ድው እያለ ነው። ወይ 9590 ሊሆን ይችላል፣ 9591 ሊሆን ይችላል፣ 9592 ሊሆን ይችላል፣ 3 ሊሆን ይችላል፣ 4 ሊሆን ይችላል፣ 5 ሊሆን ይችላል፣ 6 7 8 9 ሊሆን ይችላል፣ ከ0 እስከ 9። ስለዚህ እናንተ 9 ሰዎች ከ0 እስከ 9 የትኛው ቁጥር ይወጣ ቢሆን ብላችሁ ልባችሁ ድው። እንግዲህ መልካሙን ተመኘንላችሁ። እንግዲህ የመጨረሻዋ ናት የቀረችው። አንዴ ፎሎ ያድርጉ። ያ ፐርፊውምን ፎሎ አድርጉ ጋይስ። አንዴ 800 ሰው ብቻ እኮ ነው የቀረው። ለፎሎ ትሰስታላችሁ እንዴ? አንዴ ሁላችሁም ሪምንም ያ ፐርፊውምንም ፎሎ አድርጉ። ሁላችሁም ቶሎ የመጨረሻዋ ቁጥር ልትወጣ ነው። የ1 ሚሊዮን ብር እጣ ነው እየወጣ ያለው ጋይስ። 1 ዲጂት ናት የቀረችን። 3 ዲጂት ወጥቷል። 959 ወጥቷል። የመጨረሻዋ ናት የቀረችው። ሌትስ ጎ። ምንድነው ኬኩም ተዘጋጅቷል። አብረን እንቆርሳለን። ማን ይሆን እድለኛ? አሁን አብረን እንቆርሳለን። የት ናችሁ እድለኞቹ? ሚሊዮነሮቹ የት ናችሁ? ለሚያስፈልገው ሰው እንግዲህ ይሁን ብለናል። ለሚያስፈልገው ሰው ፈጣሪ ላለ ሰው ይሁን። እንግዲህ መልካሙን ተመኘው። አሚን። አንዴ 700 ሰው የሚቀረው አንዴ ቆይ፣ የመጨረሻዋ ቁጥር ከመውጣቷ በፊት አንዴ ፎሎ ያርጉ። ያ ፐርፊውምን ፎሎ አርጉ። 700 ሰው ብቻ ነው የቀረው። ያ ፐርፊውም አካውንት 110,000 ሊገባ 700 ሰው ብቻ ነው የቀረን ጋይስ። አሁን 2600 ሰው ፎሎ አድርጋችኋል እስካሁን። 700 ሰዎች ብቻ ነው የምንፈልገው። 700 ሰው አንዴ ፎሎ አድርጉ። የመጨረሻዋን ቁጥር ልናውጣ ነው። 700 ሰው ያ ፐርፊውም የሚለውን አካውንት ፎሎ አድርጉ። ሌትስ ጎ። ሁላችሁም አፍጥኑት ጋይስ፣ አፍጥኑት። ቶሎ ጣው እንዲወጣ አፍጥኑት ማሮቼ። እየሄደ አይደለም። የስ 8 9 20 ሌትስ ጎ 21 22 23 ሂዱ። ያ ፐርፊውም የሚለውን በትልቁ ያለውን 24 ሂዱበት። 25 24 25 26 ያ ፐርፊውምን ፎሎ ቶሎ በሉ ጣው እንዲወጣ ቶሎ በሉ። 27 28 ሌስኮ ፋሚሊ 29 አንበሶች 600 ሰው ብቻ ነው የቀራችሁት። አንበሶች ሌስኮ። የመጨረሻዋ ቁጥር ናት የቀረችን። የ1 ሚሊዮን ብሯ የመጨረሻዋ ዲጂት። የመጨረሻዋ 1 ቁጥር ነች የቀረችን። እንግዲህ ከዚህ 1 ቁጥር 0 ሊሆን ይችላል፣ 1 ቁጥር ሊሆን ይችላል፣ 2 ቁጥር ሊሆን ይችላል፣ 3 ቁጥር ሊሆን ይችላል፣ 4 5 6 7 8 ሊሆን ይችላል፣ 9 ሊሆን ይችላል። ስለዚህ የትኞቹ ናቸው እንግዲህ ፈጣሪ ነው የሚያውቀው። እንግዲህ እኛ እንሞክራለን ማለት ነው። እድለኞቹ ዝግጁ ሆኖ እሺ፣ ሬዲ ናችሁ? ይሄ መጨረሻ ነው። የመጨረሻዋ ዲጂት የ1 ሚሊዮን ከኛ ሽቶ ገዝታችሁ ከያ ፐርፊውም 1 ሽቶ ገዝታችሁ የ1 ሚሊዮን ብር ተሸለሙ ብለን
ከ3 ወር በፊት ያወጣነው እንትን እንግዲህ ዛሬ ላይ ደርሷል ማለት ነው። እንግዲህ ልትሸለሙ አንድ መሽከርከር ብቻ ነው የቀረው። ስለዚህ መልካም እድል። ሀቡዬ የምትይው ነገር አለ እንደው ከሚሊዮኑ ከመውጣቱ በፊት? እንጃ በጣም እኔ ስትረስ ሆኛለሁ ከእነሱ እኩል። ልክ ኩፖናቸውን ይዘው ከሚጠብቁ ሰዎች እኩል ጭንቀት ውስጥ ነው ያለሁት። ለማን ይሆን እየደረሰ ያለው? ለማን ይሆን የሚደርሰው የሚለው ነገር ማን ይሆን እድለኛው? ፈጣሪ ነው የሚያውቀው። እንግዲህ ፈጣሪ ነው የሚያውቀው። ጥሩን ነገር ተመኝተን የጀመርነው። አሁንም ደግሞ ጥሩ ነገር እንደሚሆን ለሚያስፈልገው እንደሚወጣ ምንም አንጠራጠርም። እሺ ዳይ 1 2 3 የመጨረሻ አምጪ አስተኝ አራት ላይ መሰለኝ። እኔ 4 ላይ ነው የሚታየኝ። እናንተ ምንድን ነው የሚታያችሁ ውዶቼ? ተመልካቾች ይጻፉ። 4 3 እያሉ ነው እነሱ፣ ግን ያለው 4 ላይ ነው። እንትኑ ቀጥታ ፊት ለፊት መዞር አይችልም ወደዚህ፣ ግን ከተንቀሳቀሰ ደግሞ ይቀየራል። አይ እንደዚህ አይቀሳቀስም። አያችሁት? ለእነሱ እንዴት ነው 3 የሚታያቸው? እነሱ 3 ያላቸው ቁጥር ነው እንደዛ የሚሉት። የሁሉ ሰው 3 አለው። እንግዲህ 4 ነው። እኔ አሁን 4 ነው የሚታየኝ። ሰማያዊ ላይ ነው ያለው። እንዴ ግልጽ እኮ ነገር ስላለው ያስታውቃል። የኛው ቀይ ነው። ይኸውላችሁ አይ 3 ቁጥር አረንጓዴ ናት፣ 4 ቁጥር ሰማያዊ ናት። በደንብ ያስታውቃል። ምንም ያስታውቃል። ሌትስ ጎ 4 ቁጥር 9594 9,594 1 ሚሊዮን ብር ተሸላሚ ሆናለች። የት አለሽ? የት ነሽ? እንደውልላት። የት አለች? ምን እያደረግሽ ነው? 05 65 እሺ 10 የት አለሽ? ሚሊዮነሯ እየጠራ ነው። ሪካርድ አድርጉ። ሰላም እህቴ፣ ሰላም እንዴት ነሽ? አልሐምዱሊላህ። ይቅርታ ረበሽኩሽ እንዴ? ፍልሰት አረበሽከኝ? እሽማ ሽቶ ገዝተሽ ነበረ እንዴ? ከያባው 2 ሽቶ ገዝቻለሁ። 2 ሽቶ ገዝተሻል? አዎ። ላይቭ ላይ አይደለሽም እንዴ? አሁን ላይቭ ላይ አይደለሁም፣ መምጣት ግን እችላለሁ። እስኪ ምንም ነገር የለም። እንደው ሀቡ ቤት ነኝ ፈልጌሽ ነው የኔ ማር። ነይ፣ እንዴት ነሽ? አልሐምዱሊላህ። ሀቡዬ እንዴት ነሽ? ዋትሳፕ ላይ ነይና ፕሮፋይልሽ ላኪ። ፕሮፋይልሽ ቲክቶክን ስክሪንሾት አድርገሽ ላኪልን እና ትገቢያለሽ ሀቡ ጋር። እሺ ምን ሰጥሽ? ስትጽፊ ሞዴሬተር ወይ ጉድ! ዛሬ ደግሞ ይለያል። ባቡ ላይም ላይ ጭራሽ እንቅልፋቸውን የተነሳው ፈጣሪ የጻፈው። እስኪ የት ሀገር ቁጥር ነው? ቁጥሩ ኢማራት ነው እሱ? አዎ ኢማራት፣ ሁሉ ነገር ኢማራት። የት ነው ይወጣላት? የት ተረጋጋሽ ደግሞ? የቅድሟ የት ናት? እቺ ሻርጃ የቅድሟ የት? የቅድሟ ሻርጃ ነች። የቅድሟ ሻርጃ። ኦኬ። ይችኛዋስ? ሁለቱ ሻርጃ ነች። ሻርጃ ነች። እቺ ሻርጃዎች ሻራቱ ዘንድሮ የቤቱን ምጣ ሻርጃ ላለ ሰው ብቻ ወጥቶ ጉድ እንዳለ። እሺ ወንድሜ፣ ወይ ጉድ! እስኪ እንስማት እህታችን፣ በእናታችሁ ፕሮፋይል ላክልኝና ኮድ ልስጥክ። እሺማ፣ እሺ። ሻርጃዎች ሻራችሁ ዘንድሮ ሁለቱም አንደኛ ጣም ሁለተኛ ጣም ከሻርጃ ይገርማል። እሺ አቡዬ ልኬልሻለሁ። እሺ
ወይ ጉድ! እስቲ ቆይ ሀቡ እንዳትነግሪያት እስኪ እንደወጣላት ሆኖ ኧረ ሰርፕራይዝ ነው የምናደርጋት። ቤተሰብ እንዳትናገሩ ከኮሜንት ውስጥ ታች አላችሁ። ይህንን ኮድ ስጣት። አሁን ወደ ሞዴሬተሮች ያስገባው ተመታ። ይህንን ስትጽፍ ለሞዴሬተሮች ላስተላልፍ። ወይ ጉድ! ሞዴሬተሮች ፕሊስ ኮንፈርም አድርጉልኝ ማየታችሁን። አንዳችሁ ላይክ ስጡኝ። የኔ ፈጣን ቤትዬ፣ የኔ ፈጣን የኔ ፈጣን ሀቡዬ እስከምትመጣ ቦታ ልቀይር ነው። እሺ እንደው ፊቷን ማየት ነው የምፈልገው። ልጅ ታመጣ ራሱ 3 ነበር ያላችሁት። 3ኛ ጣማ የኢድለት ወጣ እኮ ባለ 100 ሺህ ማሬ። እያወራን ነበር። የኢድለት ወጣ የኔ ማር፣ የኢድለት አወጥቷል። ውዶቼ ሪምን ፎሎ ያላረጋችሁ ካላችሁ በእናታችሁ ለዛ ምስኪን ወንድማችን 1400 ሰው ብቻ ነው የቀራት። ሪም ሙሉትና 600 ሺህ ነገ ታስገባለት፣ ብሩን ነገ ታስገባለት። ሪም ጎልድን ፎሎ አድርጓትና በጣም ነው የሚያሳዝነው። አይታችኋል። በ2 እግሩ መሄድ አይችልም፣ እየተንፏቀቀ ነው የሚሄደው። ቱርክ ሄዶ መታከም አለበት እና እባካችሁ ለአኑሽ መታከሚያ ሪም እንድትሰጥ እናንተ ሪምን አሁኑኑ አስገቧት። 1400 ሰው ነው የቀረው። ወይ ሪምሻ የስልኩ መጣ አልተው ነው ባይዘውሽ፣ የስልኩ መጣ ይቀጥላል። እሱ ደግሞ ለምን እንደ ፎሎወርሶች ይቀጥላል እንደባለፈው። በጣም ጥሩ። ስንት ሲገባ ደግሞ እሱ ዝም ብሎ እናወራለን በዋትሳፕ አይሻል? ፎሎ ግን ያደረጉ ኦልሬዲ ለራሳቸው ራሱ ጣለ፣ ለፎሎወርሶቹ ለራሳቸው። ኦኬ ጥሩ፣ በጣም ጥሩ። እሺ ሪም ያላ ይስጥሽ። እሺ ጋይስ 1200 ብቻ ነው የቀራት። እንሙላለትና ያንን ምስኪን እናስደስተው። እሱ እንደዛ እያመመው እግሩ እየተንቀጠቀጠ ቆሞ ቪዲዮ እየሰራ ለምኖ ይኸው በ2 ቀን ውስጥ እዚህ አድርሷል። እኛ ደግሞ እስኪ እናግዘው። 1200 ነው የቀረው። ሪምን 1200 ሰው ፎሎ ቢያደርጋት አሁን 600 ሺህ ያው 1100 ቀረ። 600 ሺህ ገብቶለት ቢያደር ነገ ብሩን አስገብታ ሪም ደረሰኝ ለእኔ ትልካለች። እኔ ደረሰኝ ለጥፌ ቪዲዮ ሰራለሁ፣ በአይናችሁ ታያላችሁ ማለት ነው። ከዛ 1200 250 ሺህ የኢትዮጵያ ብሩ ሚሊየን ሪም ካስገባችለት በኋላ የቀረውን ደግሞ እኛ እናንተ ቃል በገባችሁት መሰረት 1.1 እርዳታ እንሰበስብለትና ይሄ ወንድማችን ሄዶ ቱርክ ታክሞ ድኖ መጥቶ እሱ ደግሞ ለሌሎች ይተርፋል። ወደ 900 ሺህ ፎሎ ያለው ልጅ ነው። ገባችሁ? እሱ ለሌላውም ይተርፋል። እሱ ደግሞ ለህዝብ ይጠቅማል። ገባችሁ? ከራሱ አልፎ ሌላውን ይጠቅማል። ኢንቫይት አድርጋችኋት ነበረ ቤትዬ፣ ግን ኔትወርኳ ምን አክሰፕት አላደረገችም መሰለኝ፣ አልገባችም ልጅቷ። ኢንቫይት ስታደርጓት ግን ስክሪን ላይ ኖቲፊኬሽን መጥቶልኛል። ጋይስ 1100 ሰው ነው የቀረው፣ ፎሎ አድርጎለት። ሪም ስትገባ 2600 ነበር የቀራት አይደል? አሁን 1000 ነው የቀረው ጋይስ፣ 1000 ሰው ነው የቀረው። ወደ 1700 ሰው ፎሎ አድርጓል። ሌትስ ጎ 2000 ስንት ነበር የቀራት ስትገባ? ሂዱበት ሁላችሁ አንድ ላይ ፎሎ አድርጓት ሪምን ሙሉለት እባካችሁ። 1000 ሰው ብቻ ነው የቀራት። 599 ሺህ ደርሳለች። 1000 ሰው አሁን ሪምን ፎሎ ቢያደርግ ለወንድማችን አኑሽ ወይም አንዋር መታከሚያ እንደለገሰ ይቁጠረው። ሪምን ፎሎ አድርጎ መታከሚያ እንደሰጠ እንደለገሰ ይቁጠረው። ልጅቷ ቆየች እኮ መናገር አልፈልግም፣ ሰርፕራይዝ ስለምናረጋት። አሁን የጠራናት ልጅ ቆየች፣ የፈለግናት ልጅ ለምን እንደሆነ እንዳታስፈግሩ። ከገባች በኋላ አይኗን እያየን ነው የምንነግራት። ጋይስ ፎሎ አድርጉ ሪምን 599 ሺህ 1000 ብቻ ነው የቀራት ሪም 1000 ብቻ 1000 ሰው ሪምን በፎሎ በማድረግ አኑሽ እንዲታከም ያድርግ። ጋይስ ቆየችብኝ። ሞዴሬተሮች በደንብ እየፈለጋችኋት ኮመንት ላይ ወይ ደውሉላት ድጋሚ። እየተኳኳለች ነው ቪዲዮ ስለምትከፍት። ኦኬ ሴት ለሴት ትረዳዳላችሁ። እውነት ነው።
ቪዲዮ ሀቢባ ቤት ግዴታ ስለሆነ ቪዲዮ ትንሽ ሜካፕ እየተቀባባች ይሆናል። እንዴ እሷ እኮ አታውቅም። ላይቭ ላይ እኮ አልነበረችም። ለምን እንደተጠራች እራሱ እኮ አታውቅም። ጉዳዩዋ ቪዲዮ ያስከፍት እኮ አታውቅም። ያ ፐርፊውምን ፎሎ እያደረጋችሁ ጋይስ ያ ፐርፊውምን ፎሎ እያደረጋችሁ ሌትስ ጎ ደውሉላት። ኔትወርኳ ከሆነ እንድታስተካክል። የት ነሽ የት ነሽ የት ነሽ? ሀር ኔትወርክ ዲድ ዩ ኢንቫይት ሀር በሬዱ ኦልሶ 21 የሆነ ሰው ሲጋብዛት ብቻ ይቻላል። ስክሪን ላይ አሳይቶኛል። ቤትዬ ትሁን ማን አላውቅም። መጥቻለሁ ምትል አይቻለሁ። አይ በመጥቻለሁ አይሰራም። ኮዱን ነው የምንጽፈው። አንቺነትሽን እናረጋግጠው። ቆይ ፕሮፋይሉ እንደግሜ ልይ። ኢንቫይት ይኸው ክብሪቷ ኢንቫይት አድርጋታለች እኮ ታዲያ። አረብኛ ነው አስተግፍረላ ነው ስሟ በአረብኛ። ደግሞ የኛ ቤተሰብ ናት። ንብ አድርጋለች። ምን ሆና ነው? ኢንቫይት እኮ አድርገዋታል። ወይ ወታ ትግባሪ ሞታ ነው ነቅሏት ነው ሪም ኔትወርክ። ኧረ ሪም ነይ ፎሎሽ ሞላ። አንቺ ሴትዮ ታይ 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 አትውጪ ታይ። ቆይ ሀቡ ምንም አላጠፋሽም በያት። ምንም አጥፍቼ ምን አጥፍቼ ነው እያለች ነው። ምንም አላጠፋሽማ። ምንም አላጠፋሽም እናቴ። ፈልጋሽ ነው። እሺ ፈልጌሽ ነይ። እኔ ውድ ሰርፕራይዝ አለኝ። መልካም ነገር ነው። ነይ እናቴ። እሺ እምቢ አለኝ። እምቢ አለኝ። ወተሽ እንደ አዲስ ግቢ ፌስቡክ ወይ ደግሞ ዩቱብ ከፍተሽ እንደ አዲስ ቲክቶክ ግቢ ማሬ። ምንም አጥፍተሽ አይደለም። እሺማ ነይ ዝም ብለሽ ኢንሻአላህ። እሺማ ኸይር ነው። እሺ እቴ ወይ ጉድ ሀው ተከሳ መስባት ይሆናል። ያው ፍርድ ቤት አይደለ የኔ ቤት የቲክቶክ ፍርድ ቤት አይደል? እዛው ከሷት መስባት ይሆናል። ያ እንደዛ ነው ያሰበችው። ምስኪን ተከሳ መስሏት ነው እንግዲህ። ነጋዴ አይደለሽ በምን ትከሰሻለሽ? ያው ወይ ብር ተበድራ ነገር ብለው ካልሆነ ጋይስ ሪም 600 ሺህ ልትገባ 900 ሰው ነው የቀራት። ያ ፐርፊውም ደግሞ 110 ሺህ ሊገባ 500 ሰው ነው የቀረው። ያብን 500 ሰው ሪምንም 900 ሰው ፎሎ አድርጋችሁ ብትሞሉትና ብናጠናቅቅ በጣም ጥሩ ነው። እንዴ ወንድሜ በዚህ ሰዓት ደግሞ መተኩ የምትጽፈው ምን ሆነክ ነው? ምን ፈልገህ ነው? ጂጂ ልጄን ሚስቴን አፋልጊኝ ያልከኝ እንዴ በዚህ ሰዓት ምን ልትሆን ነው? የምትጽፈው እዚህ ጋር ተነጋገረን፣ ኢንፎርሜሽን ሰጠከኝ፣ ፎቶ ላክልኝ፣ ኦኬ እሰራልሃለሁ አልኩ። አንድ ቀን እንኳን ፋታ ሳሰጠኝ መተህ በዚህ ሰዓት ትጽፋለህ? ኮመንት ላይ እንዳስገባ ጉድ ነው። ዛሬ የምረጡኝ እንትኔን የታጫውትን አዋርድ ምረጡኝ ቪዲዮ ነው የሰራሁት። ነገ ከሌለብኝ ሌላ ቪዲዮ እሰራልሃለሁ። ኧረ እናቴ ነይ ምን ነው የቀረችው? እንዴ አላስገባልኝ አለች እና ቆይ እስኪ አቡ ፕራንክ አድርገት። እሺ እንደዛ ማድረግ ይቻላል። በቃ እኮ አትጻፉ። እሺ ተስፎግሩ። እኔም እንትን ልበል እንዴ ይሄን ነው አይ ለሷ እንደሆነ እንዳቀልች አታስፎግሩ። አታገቡ አይቻታለሁ። እየጻፈች ነው ጋይስ። ኮመንት ወጣብኝ። ሞዴሬተሮች አይ ሲ ሄር አረብኛ ስም ነው ውዶቼ። ተጋብዘሻል እኮ ወይኔ ውሽ ከአንዳንድ ሰው ጋር መግባባት በጣም ነው የሚከብደው። ማሬ ተጋብዘሻል እኮ ለእኔ እንደተጋበዝሽ ነው የሚያሳየኝ። ልጋብዝሽ ስፈልግሽ ይኸውልሽ ወይ ስልክሽን ስዊች ኦፍ አድርገሽ ኦን አርጊው ወይ ደግሞ ከቲክቶክ ወጥተሽ ዩቱብ ወይም ፌስቡክ ከፍተሻል ሌላ አፕሊኬሽን ዋትሳፕም ሊሆን ይችላል ከፍተሽ እንደ አዲስ ግቢ።
እሺ ቆይ ልንገራት ደግሞ አክሴፕት ማድረግ አልቻልኩም ነው የምትለኛለች። ምንድን ነው የላከችው?